ቢሮ ተቀምጠህ ኮብራህን ሰው እየነዳልህ አንተ ከኋላ በር እያስከፈትክ አዲስ አበባ መቀየር አትችልም። ፒክአፕ እየነዳ ነው የምትቀይረው አዲስ አበባ። የሚያለቅስ ህዝብ እየመራህ የተንደላቀቀ ነገር እያሰብክና በስብሰባ ማዕት ታጅበህ እንደዛ አይሆንም። አሳዩ ከተማ ገብታችሁ አሁን ከዛ በኋላ ነው አሁን የምትሉትን ነገር መልሰን ማየት የምንጀምረው። ማዕድ ማጋራት በእያንዳንዱ ክፍለ ከተማ ያሉ ሆቴሎች፣ ያሉ ምግብ ቤቶች፣ ሻይ ቤቶች ከተረፋቸው ነገር ፕሮፐርሊ ቢያካፍሉ ስንት ሰው በልቶ እንደሚያድር መገመት አትችሉም። ሁሉ አይሁን ግድ የለም 1500 መግቡና የማንችለውን ቀስ እያልን እንደርስበታል። በእናንተ ክፍለ ከተማ ማዕድ ማጋራት ካልቸር ይሁን። ልክ ህፃናት እንደመገባችሁት ማለት ነው። አስተባብረ 10 ሰው 5 ሰው ቤት ስራ አፍርሰ እነሱ አሮጊቶች ዝም ብሎ የሚተኙ እንዳይመስል ማታ ማታ ዝናብ ሲቀርላቸው ስምህን ልጆችህን ምናምንን እየጠሩ እየባረኩ ያድራሉ። እሱን ሳታደርግ ስለ ሃይዌይ ብናወራ ስለ ምናምን ብናወራ ምን ዋጋ አለው? የድሃ ቤት አፍርስና ስራ። በጀቱ አይበቃም። ለምነ ስራ፣ አስተባብረ ስራ። አሁን እዚህ ያለ ካቢኔ 20 ሰው 30 ሰው እያንዳንዳችን 5 ከሰራን 50 ቤት ሰራን። 10 ከሆነ ደግሞ በጣም ብዙ ቤት እንሰራለን ማለት ነው። እንደዚህ እያደረግን ሰውን ወደ ስራ እያስገባን እየለመነ የችግረኞችን ነገር ይፈታ ከሆነ ያ ሲሰበሰብ የአዲስ አበባ ችግር የተፈታ ይሄዳል።